በአመት የሰራው ከፍተኛ ገንዘብ ስታከብረው ነው የሚያከብር። በህይወት ውድቀት አጋጥመኛል። ያው እንደኔ ብዙ እየተፈጠፈጠው ያለ እስከማይመስለኝ ድረስ እውነት በጣም ነው የተፈጠፈጥኩት። በጣም ብዙ ጊዜ ወድቄያለሁ፣ ብዙ ጊዜ ተነስቻለሁ። እንዴት ነው የምታልፈው አንተ ውድቀት ሲያጋጥም? መጀመሪያው ሚሊየን ሜክ ማድረግ ነው። ከዛ በኋላ ግን ምኑኝ ሌላው ሚሊየን ቀላል። ከፍተኛ ያገኘው ገንዘብ ምን ያህል? ገንዘብ ደስታን አይገዛም የሚባል ነገር አለ። ይገዛል። ሰላም እንዴት ናችሁ? ዛሬ ደግሞ በኢትዮጵያ ውስጥ የሚገኙ ሚሊዮነርና ቢሊዮነር እንዲሁም ደግሞ ቢዝነስ ኦነሮችን መንገድ ላይ ያስቆምናቸው አድቫይስ እንጠይቃችኋለን። ቪዲዮ ከመጣላችሁ እድለኛ ናችሁ። ሙሉ ቪዲዮ በመመልከት ለስኬታችሁ የሚሆናችሁ ነገር መውሰድ ትችላላችሁ። ሙሉ ቪዲዮን ተከታተሉት፣ አብራችን ቆዩ። ይቅርታ፣ ሰላም፣ ይቅርታ አባ፣ አንድ ሰላም ነው። አንድ ጥያቄ ልጠይቅህ። የመጀመሪያ ሚሊዮን ሜክ ያደርግ በስንት ዓመት ነው? አንድ ጥያቄ ነው። አንድ ደቂቃ ነው የምወስድብህ። በስንት ዓመት ነው የመጀመሪያ ሚሊዮን ሜክ ያደረገው? ላረግ ነው ከዚህ በኋላ በእውነት ኦኬ፣ ልታደርግ ነው? ይቅርታ አንዴ፣ ይቅርታ አንድ ጥያቄ ልጠይቅህ። እኔ አህዱ እባላለሁ። የመጀመሪያ ሚሊዮን ሜክ ያደረገው በስንት ዓመት ነው? እውነት አሁን የወጣው ነው? ይቅርታ አንድ ጥያቄ ልጠይቅህ። ሰላም ነው? ሰላም ነው። ደህና። የመጀመሪያ ሚሊዮን ሜክ ያደረገው በስንት ዓመት ነው? ወይኔ አንተ ያስከኝ ላለመያዝ ነበር የሞከርኩት። ሰላም ነው? ደህና። እኔ ያው አህዱ እባላለሁ። በሚሊዮኖች ወጣቶች ይማሩበታል የእኛን ኮንተንት እና አንድ ደቂቃ ልሰድብህ። እሺ፣ ስምህንና ላለመያዝ ብዙ ጊዜ ሳይሽ አደባበቅ ነበር። በእውነት እና በምን ስራ ነው የተሰማራው? እኔ አብሌክስ ነኝ። ያው ሞሮፍ የሚዲያ ስራ ላይ ነው የምታወቀው። ከዛም ውጭ ደግሞ አሁን እንደ ቢዝነስማን ደግሞ የተለያዩ ኮስሞቲክስ ቢዝነሶች ላይ እና የተለያዩ እንትኖች ላይ እየሞከርኩኝ ነው። እሱን እየሰራሁኝ ነው። ምን ይባላል የድርጅት ስም? የድርጅታችን ስም ሞሮፍ ሰው የሚያቀኝ በዲፓወር ኮስሞቲክስ ነው። ከዛ በመቀጠል ደግሞ በቅርቡ ሌላ አዳዲስ ፕሮዳክቶች ይዘን እንመጣለን። የኢምፖርቱ ደግሞ ያው እሱን ሞር ኦፊሻል አደርገዋለሁ ሌላ ጊዜ አክቹዋሊ። ለዛ ነው እንግዲህ ሶፋር እነዚህ ላይ እየተንቀሳቀስኩ ነው። በጣም አሪፍ። የመጀመሪያ ሚሊዮን ሜክ ያደረገው በስንት ዓመት ነው? ልታስመጪ አይ ቲንክ ካምፓስ እያለ ይመስለኛል። ምክንያቱም ያኔ ያው ሰው የሚያውቀው የሀረር ቢራ ብራንድ አምባሳደር ነበርኩ እና በዛ የመጀመሪያውን የሚሊዮን ኮንትራት ያየሁት ወይ ያኔ ነው ማለት ነው። በስንት ዓመት ማለት ነው? እንግዲህ 4ኛ ዓመት ካምፓስ ተማሪ እያለሁ መሰለኝ። 4ኛ ዓመት። አሁን ስንት ዓመት ነው? አሁን እንግዲህ 32 ዓመት ነው። የመጀመሪያ ሚሊዮን ሜክ ስታደርግ ብራንድ አምባሳደር ሆነን ሜክ ያደረግከው ማለት ነው። እና ብዙ ሰዎች አሁን የመጀመሪያ ሚሊዮናችን ካገኙ በኋላ ማስቀጠል ይከብዳቸዋል። አንተ እንዴት ነው ያኛውን ነገር ያለፍከው? ያው ያኔ እሱን ከመጣ በኋላ ትንሽ አፕ ኤንድ ዳውኖች ነበሩ። ያው ሁልጊዜ ቢዝነስ ላይም ስትገባም አዘን አርቲስት ምናምን ሁልጊዜ ከፍታና ዝቅታ አለ የትኛውም ነገር ላይ። ግን የሆነ እንዴት ነው የሆነ ጊዜ የተሻለ ገንዘብ ወይ ደግሞ የመጀመሪያው ሚሊዮን ሜክ ካደረግክ በኋላ ግን ሪያሊቲው ምንድነው አያስቀምጥህም። ዳውንፎል ብታረግም ብትወርቅም አንዴ ያንን ሪች ካደረግከው በኋላ በተለያየ መንገዶች የተለያዩ ስራ ኦፖርቹኒቲዎች የተለያዩ ሀስሎች ውስጥ አድርገህ ጌም ውስጥ ትመለሳለህ ብዬ ገምታለሁ። ስለዚህ የሚከብድ የመጀመሪያ ሚሊዮን ሜክ ማድረግ ነው ማለት ነው። ሁልጊዜ የመጀመሪያው ሚሊዮን ሜክ ማድረግ ነው። ከዛ በኋላ ግን ምኑኝ ሌላው ሚሊዮን ቀላል። አንተ በመጀመሪያ የሰራው ስራ ምንድን ነበረ? ያው እንዳልኩ የዚህ የሀረር ቢራ ብራንድ አምባሳደርነት ማስታወቂያ ነበር የሰራሁት ማለት ነው። ያ ከሱ በፊት የመጀመሪያ ስራን ሀብለስ እንደ ስራ ብዙ ስራ የሞከረ ያለ አይመስለኝም። ብዙ ሰዎች ያውቃሉ። ሁሉንም ነገር ተዳፍሬ ሞክሬያለሁ። ብዙ ቢዝነስ ሞክሬያለሁ። ብዙ ፌል በማድረግ ነው የምታወቀው። በመሀል እንደዚህ ሰክሲድ እያደረገ ሁልጊዜ ጥረቱ ነው እንጂ የመጀመሪያው ስራ ባለሳሳት ኔትወርክ ቢዝነስ ይመስለኛል። ኔትወርክ ቢዝነስ ነው። ኔትወርክ ቢዝነስ ማለት ኔትወርክ ቢዝነስ እነ ቲያንስ ምናምን የነበሩ ድሮ በቃ ላይክ ኤድማርክ ምናምን እነሱ ላይ ሞክር ነበር ተማሪ እያለሁ ማለት። ስለዚህ 11-12ኛ ክፍል 11-12 እያለህ የራስህን ነገር ለመስራት በራስህ ቲያንስ ምናምን ሞክር ነበር። የምንሰማውን ነገር እውነት መስሎ ብቻ ብዙ ነገር ጥሩ። እንዴት ወደ አርቱ ገባህ አንተ? ወደ አርቱ እንግዲህ ከልጅነትም ጀምሮ አለች ይሄ ሚኒ ሚዲያ ላይ ምናምን እንሞክር ነበር እና ከሱ ጀምሮ ያው ሚውዚክ ላይ ምናምን ከድሮም ሂፕ-ሆፕ ምናምን ሞክር ነበር። በዛ ነው ይቀጥል። ስለዚህ ከድሮ ከትምህርት ቤት የመጣው ነገር ነው ማለት ነው። ከትምህርት ቤት ከልጅነት እንደ ሆቢ የመጣ ነገር ነው። በዚህ ተዋጭ ነው ለምታስበው ኢንቨስትመንት ዘርፍ ምንድን ነው? አክቹዋሊ የትኛውም ስራ የኔ ህግ ነው ይሄ። የትኛውም ስራ ካመንክበት ካጠናኸው ፎከስ አድርገህ እዛ ዲቴሎቹ ላይ በደንብ ከሰራህ ሁሉም ቢዝነስ አዋጭ ነው። ግን ምን ያክል ፎከስ አድርገህበታል? በምንሰራው ስራ ላይ ምን ያህል ፎከስ አድርገናል? በቃ በምንሰራው ስራ ምን ያክል ፎከስ አድርገሃል ነው እንጂ የትኛውም ስራ ያዋጣል።
ኦንሊ ቲንግ የሚፈልገው ፎከስ ፎከስ ማድረግ አለ ስኬታማ መሆን ከፈለግን ማለት ነው አንድ ቢዝነስ ላይ በቃ ፎከስ ነው ዋናው ነገር የምትወደውን ነገር ካንተ ጋር ይሄዳል ብለህ የምትመርጠው መጀመሪያ ምረጥ ከዛ ፎከስ አድርግ እዛ ነገር በህይወት የተማርከው ስለ ገንዘብ ነገር ምንድነው ስለ ገንዘብ ስታከብረው ነው የሚያከብር በቃ ይሄ ነው ዋናው ስለዚህ ገንዘብ እናክብረው እንዲያከብረው ስታከብረው ነው የሚያከብር ብዙ ሰዎች ስለ ገንዘብ ሳስተዋሉ ለምታስበው አመለካከት አለ ምንድነው የሚባል ነገር አለ ገንዘብ ደስታን አይገዛም የሚባል ነገር አለ ወይ ይገዛል ስለሚገዛ ገንዘብ ደስታን ይገዛል ያ ገንዘብ በምታደርገው ነገር ደስታን ትገዛለህ በሰራሃቸው ስራዎች ከፍተኛ ያገኘው ገንዘብ ምን ያህል ነው ያ እሷ ትቅር ትቀመጥ በቤት ይቆጥኛል አይላ በአመት የሰራው ከፍተኛ ገንዘብስ እሱንም እንደዚህ ኤስቲሜት ለማድረግ ትንሽ ሊከብለኝ ይችላል ግን በቃ ያው ጥሩ ነው የሚለው ተመስገን ብለን ጥሩ ስኬት ላንተ ምንድነው ስኬት ለኔ ያለምከው ወይ ደግሞ ያስብከው ፕላን ላይ መድረስ በቃ ይሄ ለኔ ይሄ ነው ስኬት ማለት ምን ያክል አስበሃል ምን ያክል አቺቭ አድርገሃል ነው ለኔ ስኬት ድሪም ያደረግነው ነገር ስንደርስበት አዎ ከዛ ውጭ ግን ምንድነው መጀመሪያ አንተ አቺቭመንት እሱ እንደየሰው ስለሚለያይ ሶ ምንድነው አቺቭ ልታደርገው ፕላን ያደረግከው ሶ አቺቭ አድርገሃል ወይ ደግሞ እዛ ቦታ ላይ ስትደርስ ስኬት የሚባለው የመጀመሪያው ላይን ይሰራል ማለት ነው የሰው ልጅ እዛ ሲደርስ ሌላ ነገር ያስባል አይ ነው እየተለያየ ይመጣል ግን የመጀመሪያው አቺቭመንት ወይ ደግሞ ፕላን ያደረከውን የመጀመሪያው ዴስቲኔሽን ሂት ስታረግ ራሱ ስኬት ይቀጥላል ግን ፕላናችን ላይ መድረሳችን ነው ማለት የመጀመሪያው አቺቭመንት ስኬት ተብሎ ይያዛል ሌሎቹም ስኬቶች እየተባሉ ይቀጥላሉ ብዙ ወጣቶች እኛ ሚዲያ የሚከታተሉት ያንጎች ናቸው ወጣቶች ናቸውና በዚህ ሰዓት ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ብናደርግ ሚሊዮነር ሀብታም እንሆናለን ብለህ ታስባለህ ምን ታስባለህ አይ ምንም ስራ በትምህርት መደገፍ አለበት ከሚለው ሳይድ ነኝ እኔ የትኛውንም ስራ ሲያስቡ ለዛ ነገር መማር እውቀት መሰብሰብ ግዴታ ከሆነ የሆነ ነገር ኢንተርፕረነር ለመሆን ግዴታ ትምህርቶች ይፈልጋል የትኛውም ስራ ብዬ አስባለሁ ለየትኛውም ስራ መማር ግዴታ ነው ትምህርትን ከስራ ጋር አብረን እናያይዘው ስራም ካስፈለገ ማለት ግዴታ ነው የትኛውም ነገር ትምህርት ይፈልጋል በህይወት ውድቀት አጋጥመህ ያው እንደኔ ብዙ የተፈጠፈጠው ላይ ያለ እስከማይመስለኝ ድረስ እውነት በጣም ነው የተፈጠፈጥኩት በጣም ብዙ ጊዜ ወድቄያለሁ ብዙ ጊዜ ተነስቻለሁ ሊቀጥልም ይችላል አፕ ኤንድ ዳውን ግዴታ እንዴት ነው የምታልፈው አንተ ውድቀት ሲያጋጥምህ እንደሚያልፍ አምናለሁ መጀመሪያ ሎው ኦፍ አትራክሽን የሚባለውን ነገር ስለማምንበት እንደሚያልፍ አምናለሁ ዜን ፌል ያደረገው ነገር ላይ ሳይሆን እንዴት ማስተካከል ይቻላል የሚለው ላይ ፎከስ አደረግና እዛ ላይ ይሰራለሁ ይስተካከል ብዙ ሰዎች ሎው ኦፍ አትራክሽን ይሰራል ይላሉና አንተም ይሰራል ከሚሉት መካከል አንዱ ነህ ልክ ነው ይሰራል ዩኒቨርስ ከፈጣሪ የተቀበለችው ነገር አለ ብዬ ማስበው ምንድነው እኛ ዊሽ የምናደርገውን ነገር ተቀብላ ትሰጠናለች ብዬ አስባለሁ ምን ያክል ግን እዛ ላይ ፎከስ ታደርጋለህ መልሶ ፎከስ ይመጣል ብዙ ጊዜ አይሰራልን የሚሉ ሰዎች ያኛው ነገር ላይ ትረስት ስለማይኖራቸው ነው ማለት ነው ትረስት ስለማይኖርና ፎከስ አያደርጉም ዜን ደግሞ እንዳልከው ነው በቃ ሞር ኦፍ እምነት የላቸው ምን ያክል ፐርሰንት ሰጥተዋል እምነትህን ለዛ ነገር እንደሚሳካ ኦኬ ለምናስብ ለምንፈልገው ነገር ምን ያክል ፐርሰንት ሰጥተዋል እምነት ምን ያክል ነው እምነታችን ምን ያህል በእምነታችን ልክ ነው የሚሰጠን ማለት ነው ምን ያክል ታምንበታለህ ምን ያክል ፎከስ ማድረግዋል ኦኬ ፎከስ ማድረግ አለበት ማለት ነው እምነት ፕላስ ፎከስ አቺቭመንት ስለዚህ ውድቀት ሲያጋጥም እንደምታልፈው አሹር ነህ ማለት ነው ኤግዛክትሊ ስትራግል አጋጥሞ ያ ነገር በጣም ለማለፍና ተስፋ ሊያስቆርጠኝ ነበር የምትለው ጊዜ ነበረ ያው የሚመስሉ ነገር ያለው ይመስላል ነው እንጂ እንዳልከው በጣም ብሊፍ ካደረከው እንደምታልፈው አሁን ይሄን የጠየኩት ለምንድን ነው ብዙ ወጣቶች ትንሽ ይሞክሩና ተስፋ ይቆርጣሉና እሱን ነገር እንዲያልፉት ምን አድቫይስ ትሰጣቸዋለህ እኔ ሁልጊዜ የሚለው ነገር አንደኛ ይሁን እያንዳንዱ ውድቀቶች ለተሻለው እናንተ እያዘጋጃችሁ በቃ ይሄን ነው ማመን ያለባችሁ እያንዳንዱ ውድቀት ባላም ወይ ደግሞ ይሄ ድሮ ምን ጮትባት እቺ መጥበሻዋ ላስቲኳ በተወጠረች ቁጥር ነው ሞር የምትወነጨፈው ስለዚህ እያንዳንዱ ውድቀት እያንዳንዱ ወደኋላ ወደፊት መወንጨፍ ምንም ጥያቄ የለም ስለዚህ ወደኋላ በቀሩ ቁጥር ላይክ በጣም የዛን ነገር እየተማሩበት ነው ብዙ ውድቀቶቻቸው ብዙ ሀሰሎቻቸው የተሻለውን እያስተማራቸው ነው ቢዝነስ ላይም ሆነ የትኛውም የስራ እንትን ላይ ለምታስበው ነገር አይዘር ዩ ለርን አይዘር ዩ እርን ነው ወይ ትማርበታለህ ወይ ታገኝበታለህ አሁን ወደ ሀያዎቹ በመለስን ያኔ ባስተካከለው አሁን ከደረስኩበት ስኬት በላይ እደርሳለሁ የምትለው ነገር አለ ይኖራል ያው ብዙ ነገር እንደየመልካችን እንደየሰውነታችን የተለያየ ሀሳብ ይኖራል ግን ያኔ ፎከስ ማድረግ የነበረብኝን ኤሪያዎች እሱን ትቼ ትንሽ ያው ሀያዎቹ ትንሽ አስቸጋሪ ነው ሞሮ መዝናናቱ ላይ በቃ ላይክ የሆነች ትናንሽ ነገሮች ስታገኝ እዛ ኮንፈርት ላይ መሆን ነገር አለ ትንሽ ቤተሰብ ላይም ስትሆን ምናምን እና
ሶ ባደርገው ምለው በዛን ጊዜ ከነዛ ኮንፈርቶች ውስጥ መውጣት ብትችል አንዳንዴ ኮንፈርት ዞንህን ማሳጣት ጥሩ ነው በተሻለ ነገር ያደርሳል ኮንፈርት ዞናችን ስንወጣ ወደ ስኬት እንሄዳለን ኤግዛክትሊ ምክንያቱም እያንዳንዱ ከኮንፈርት ዞን በወጣ ቁጥር ኦን ኤንድ ኦፍ ውድቀትን ፕራክቲስ እያደረግከው ለተሻለ አቺቭመንት ይወስዳል ግን አሁን ብዙ ሰው የማይገባል ኮንፈርት ዞን ሲባል ምቹ ሁኔታ ነው ወይስ እንዴት ነው አገላለጹ ባለህበት አሁን ለምሳሌ ቤተሰብ ላይ ልትሆን ትችላለህ ወይ ያለህበት ትንሽም እየሰራህ የምታገኛት ነገር ላይ እዛሽ ነገር ላይ በቃ ያለህን ታይም ፍሪደም ተጨምራ በቂ ትሆንባለች ወይ ደግሞ በቃ በዛ ሞመንት ውስጥ ደህና ነኝ ወይ ደግሞ ሰላም ነኝ የምትልበት ሀሳብ ውስጥ ማይንድ ሲነግረው እሱን አትራክት ስታደርግ እዛ ዞን ውስጥ በቆየህ ቁጥር ትንሽ ይከብዳል የሆነ ዞን ላይ ብዙ በቆየን ቁጥር ያ ዞን ለኛ ሲመቸን ሌላ ነገር ተጨማሪ ለማሰብም ለመፈለግም በማናስበት ታይም ላይ ኮንፈርት ዞን ውስጥ ነው ያለነው ማለት ነው ስለዚህ ከዛ ዞን መውጣት አለብን ስኬታማ ደግሞ ማለት ነው ኤግዛክትሊ ምንም ጥያቄ የለው ቤስት የምትለው መጽሐፍ ሪኮመንድ የምታደርገዋለህ ያው የዛን ያክል ብዙ እንትን አይደለሁም ብዙ አንባቢ አይደለሁም ግን ባለችኝ ሰዓት ከማነበው ውስጥ ለኔ ለሰው ልጅ ሁሉም ሰው እንደ ግዴታ ቢያነበው የምለው ሪች ዳድ ፑር ዳድ ነው ሮበርት ካሲዮኪ ባለሳሳት በጣም ወዶ መጽሐፍ ነው በተለይ ብዙ ልዩነቶችን የሚገልጽበት ማይንዳችን ላይ የሚስልበት የሆነትም ኢነርጂ ይሰጣል ብዬ ለወጣቶች ሪኮመንድ ማድረገው ሪች ዳድ ፑር ዳድ ነው ከሱ ቢጀምሩ ባይ ነኝ በህይወቴ የሰማው ቤስት የምትለው አድቫይስ አለ ቤስት የሚባል አድቫይስ ያው ብዙ አይነት አድቫይስ አለ ግን ብዙ ነው how የትኛው ልል እንደምችል ያው እንደ ብዙ ጊዜ አንተን የሚያነቃቃና የሆነ ጠንከረ ደስ የሚል ያው ሁሉ ጊዜ የምላት አንድ አባባል አለች every finish line is the beginning of a new race ሁሉ ጊዜ የሆኑ ነገሮች አለቁ ሲባሉ ለሆኑ ነገሮች ጭራሽ መጀመሪያ ናቸውና ሶ የሆነ ነገር አለቀ ይባላል ለሆነ ነገር መጀመሪያ ነው ጭራሽ ኦኬ ያለቀ ይመስለናል እንጂ ገና መጀመሪያ ሁሉ ነገር ያለቀ ይመስለናል እንጂ መጀመሪያ በመጨረሻ የምታስተላልፈው መልእክት ካለ እኔ ቀረ የምለው ነገር አብዛኛውን ነገር አውርተናል እውነት ለመናገር እንግዲህ ለወጣቱ ጀነሬሽን ቅድም እንዳልኩት እምነት ፕላስ ፎከስ is equal to achievement እምነት ፕላስ ፎከስ ስኬት በጣም አመሰግናለሁ ለሰጠኝ እውቀት ለሰጠኝ ጊዜ ያው እንግዲህ ሁሉ ጊዜ እንዳልኩ ነው ላለመገኘት ስሾላለክ ነበር ዛሬ ግን ተገኝቻለሁ ያው እቺ ስለ ብር የምትጠየቁ አፓርት ብዙም እንትን ዋና ዓላማች ምንድነው ብር የምንጠይቀው የሴት ልጅ እድሜና የወንድ ልጅ ሂሳቡ አካውንቱ ብዙ አይነገርም እና ለዛ ነው ምንድነው ወጣቶች አሁን እንትን እንዲል ነው ይሄ ኢንስፓየር ይሆናል ብዙ ጊዜ አይናም ትንሽ አውቀን እምነት ለሰው የሚያግዝ ከሆነ እንግዲህ ያሉት ነገር እነዚህ ናቸው በጣም ነው ማመሰግናለሁ አመሰግናለሁ